በአማራ ክልል ሰኔ 20 2017 ዓ.ም ባገዛዙ የታወጀው ዘመቻ ማዕበልን ተከትሎ መጠነ ሰፊ ግንባሮችን የሸፈነ ውጊያ እየተደረገ መቀጠሉ ታውቋል። የፋኖ አመራሩ አርበኛ አስረስ ማረዳምጤ አገዛዙ ያቀደውን የፋኖ አመራሮች የመምታት ልዩ ኦፕሬሽን ለ3 ቀናት ባስደናቂ ሁኔታ መከላከል ችለናል ሲል አስታውቋል። የአየር በረራ የተቋረጠበትና አውራ መንገዶች የተዘጉበት ውጊያ በቀጠለበት በዚህ ጊዜ በጎጃምና ጎንደር ከፍተኛ ቁጥር ያለው የፋኖ ኮማንዶ ኃይል መመረቁ ታውቋል። በዝርዝር ተሰሙታላችሁ። አቡነ ጴጥሮስ በ4 ኪሎ ላይ ጦርነት አወጁ። አብይን ልክ ማስገባት አለብን ሲሉ ተደምጠዋል። ዳዊት ሆኖ ወንጭፍ የሚወረውር እንዴት ይጠፋል ሲሉ የአቡነ ሉቃስ ንግግርን ደግመዋል። ሰሞኑን በዝቋላ ገዳም የደረሰውን ጥቃት በማስታወስ አባታዊ ብሶታቸውን በመግለጫ አዋዝተው የተነፈሱት አቡነ ጴጥሮስ አብይን ልክ ማስገባት አለብን በማለት በ4 ኪሎ ላይ ጦርነት አውጀዋል። ኦርቶዶክስ ከሀገር እንድትጠፋ በዚህ መንግስት ተፈርዶባታል። የህዝብ ሰቆቃ የሚያስፈነድቃቸው መሪዎች አሉን። ከተማዋና መስሪያ ቤቶች ከኦርቶዶክሳውያን እንዲጸዱ እየተደረገ ነው የሚሉና ሌሎች ጠንከር ያሉ መልእክቶችን አቡኑ አስተላልፈዋል። ይህ የአቡነ ጴጥሮስ መልእክት ከዓመት ገደማ በፊት አቡነ ሉቃስ የአውስትራሊያ ሀገረ ስብከት ሊቀ ጳጳስ በታህሳስ ገብርኤል በዓል ላይ ካሰሙት ንግግር ጋር የሚመሳሰል ሆኗል። አቡነ ሉቃስ ባለፈው ዓመት ታህሳስ ወር በዓመታዊ የቅዱስ ገብርኤል በዓል ላይ ባስተላለፉት መልእክትም ጠቅላዩን እንደ ጎልያድ ስለው ዳዊት ሆኖ ወንጭፍ የሚወረውር እንዴት ይጠፋል ብለው ነበር። ከዓመት በኋላ አሁን ላይ አቡነ ጴጥሮስ ይህንን ደግመውታል። በዝርዝር ተሰሙታላችሁ። ከባድ ውጊያው ቀጥሏል። መንገድ ተዘጋ። ፋኖ መግለጫ ወጣ። ከሰሞኑ ዘመቻ ማዕበል በሚል ስያሜ መከላከያ በአማራ ክልል በስፋት በመሰማራት ከፋኖ ጋር ውጊያ ገጥሟል። በጎጃምና በጎንደር ቀጠናዎች ጠንከር ብሎ እየተካሄደ ባለው ውጊያ ሳቢያ ዛሬ ከሰዓት በፊት መንገዶች መዘጋታቸውን የተመለከቱ መረጃዎች ወጥተዋል። በዛሬው ዕለት በአማራ ክልል መንገድ ዝግ ነው በሚል አንዳንድ መናኸሪያዎች ውስጥ የትራንስፖርት መኪና ማጣታቸውን ጥቆማ ደርሶናል። በጉዳዩ ላይ የፋኖ መሪዎች ምላሽ ሰጥተዋል። በዝርዝር ይደመጣል። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። መንገድ ተዘጋም። ፋኖ መግለጫ ወጣ። ከባድ ውጊያ ተቀሰቀሰ። ከሰሞኑ ዘመቻ ማዕበል በሚል ስያሜ መከላከያ በአማራ ክልል ኃይሉን በስፋት በማሰማራት ከፋኖ ጋር ውጊያ ገጥሟል። በጎጃምና በጎንደር ቀጠናዎች ጠንከር ብሎ እየተካሄደ ባለው ውጊያ ሳቢያ ዛሬ ከሰዓት በፊት መንገዶች መዘጋታቸውን የተመለከቱ መረጃዎች ወጥተዋል። በዛሬው ዕለትም በአማራ ክልል መንገድ ዝግ ነው በሚል አንዳንድ መናኸሪያዎች ውስጥ የትራንስፖርት መኪና ማጣታቸውን ጥቆማም ደርሶናል። ለአብነትም በባህር ዳር መናኸሪያ ጧት ለመሳፈር የሄዱ ተሳፋሪዎች መኪና አለመኖሩንና ተሽከርካሪዎች መንገድ ዝግ ነው የሚል ምላሽ እንደሰጧቸው ገልጸዋል። ይህ በዚህ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና የበላይ ዘለቀ እዝ ባወጣው መግለጫ መንገድ እንዲዘጋ የእንቅስቃሴ ገደብ እንደተጣለ ሆኖ መረጃዎች መናፈሳቸውን ተከትሎ በህብረተሰቡ ውስጥ መደናገር መፈጠሩን ተገንዝበናል። ሆኖም ይህንን ትዕዛዝ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ትዕዛዝ አልሰጠበትም፣ ሐሰተኛ መረጃ መሆኑን እናሳስባለን ብሏል። በቀጣይ አስፈላጊ ሆኖ ከተገኘ የህዝባችን ደህንነትና ጥቅም በማይጎዳ ሁኔታ ቅድሚያ በማሳወቅ ተግባራዊ ሊደረግ እንደሚችል እያሳወቅን ከሰሞኑ የጀመርነው ወታደራዊ ማጥቃት ጠላትን እየለየን በመምታት ውጊያውን አጠናክረን እንቀጥላለን ሲል አስታውቋል። የሰሞኑ ውጊያ በዋነኝነት በጎጃምና ጎንደር ቀጠናዎች የተቀሰቀሰ ሲሆን በተለይም የጎጃሙ ኦፕሬሽን ለባህር ዳር ቅርበት ባላቸው አካባቢዎችና ከከተማዋ አፍንጫ ስር
በከባድ መሳሪያ ታግዘው በመደረግ ላይ ናቸው። ይህ መጠነ ሰፊ ከባድ የተባለው ዘመቻ የተከፈተው በመከላከያ በኩል ሲሆን ዘመቻው ከ4 ኪሎ በኩል በተላለፈ መመሪያ መሰረት ወደ ተግባር መግባቱን ነው ለማወቅ የተቻለው። ክረምቱ ከመግባቱ አስቀድሞ ሰኔ 30 ከማለቁ በፊት የፋኖን ዋና አመራሮች ለመግደልና ፋኖን ለማዳከም የታለመ ኦፕሬሽን እንደሆነ ነው የተነገረው። በዚህም ሳቢያ እስከ ሰኔ 30 የፋኖ መሪዎችን በመግደል ኦፕሬሽኑን በማጠናቀቅ መከላከያ ከህወሓትና ከኤርትራ ጋር ላለው ስምሪት በሙሉ አቅሙ እንዲሰናዳ ከ4 ኪሎ በኩል ትዕዛዝ ወርዷል ነው የተባለው። የአየር በረራዎች የተቋረጡበትና አውራ መንገዶች የተዘጉበት ውጊያ በቀጠለበት በዚህ ጊዜ በጎጃምና ጎንደር ከፍተኛ ቁጥር ያለው የፋኖ ኮማንዶ ኃይል መመረቁ ታውቋል። አገዛዙ እስከ ሰኔ 30 2017 ዓ.ም የፋኖ መሪዎችን መግደል፣ ወታደራዊ ማሰልጠኛዎችን ማውደምና የሎጂስቲክ ምንጮችን ለማድረግ አልሞ በከፈተው ዘመቻ ማዕበል በ3 ቀናት ብቻ ከ50 በላይ የውጊያ ግንባሮች መከፈታቸውን ከተለያዩ ግንባሮች የደረሰን መረጃ ያሳያል። እስካሁን አገዛዙ የማጥቃት ውጊያ ሲከፍት የፋኖ ኃይሎች በበኩላቸው የተከፈተባቸውን ማጥቃት ቀልብሰው ወደ መልሶ ማጥቃት መሸጋገራቸውን ይገልጻሉ። የፋኖ አመራሩ አስረስ ማረዳምጤ አብይ አህመድ ስልጣን ከያዘ ወዲህ ትልልቅ ኦፕሬሽኖችን አቅደው አሳክተዋል የተባሉ መኮንኖች የተሳተፉበት የፋኖ አመራሮችን የመምታት ልዩ ኦፕሬሽን ለ3 ቀናት በአስደናቂ ሁኔታ መከላከል ችለናል ሲል አስታውቋል። አስረስ ማረ በአገዛዙ የማጥቃት ዘመቻ 3ኛ ቀን ከጧት ጀምሮ ፋኖ በወሰደው መልሶ ማጥቃት እርምጃ የቡድን መሳሪያዎችን ጨምሮ ክላሽ እንደ ጉድ ያፈስንበትን ድል ተቀዳጅተናል ሲል አስታውቋል። በአገዛዙ ዘመቻ ማዕበል 3ኛ ቀን በጎጃም ቀጠና ደንበጫ፣ ቋሪት፣ ደጋዳሞት፣ ማቻከል፣ ስናን፣ ሰከላ፣ ባህር ዳር ዙሪያ፣ ጎዛምን፣ ቡሬ፣ ጃቢ ጠናን፣ አንበር፣ ሸበል በረንታ፣ እነብሴ፣ ጎንጅ ቆለላና ሌሎች ወረዳዎች ላይም በሚገኙ የተለያዩ አካባቢዎች ውጊያ መደረጉን ከተለያዩ ቦታዎች የደረሰን መረጃ ያሳያል። በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ የታወቀ ሲሆን በባህር ዳር ዙሪያ ሮቢትና ሰከላ ግሽ አባይ የፋኖ ኃይሎች በከፈቱት ውጊያ 320 የግፍ እስረኞች ከእስር መለቀቃቸውንም የጣቢያችን የመረጃ ምንጮች ተናግረዋል። አገዛዙ ከፍተኛ ኃይሉን ባሰለፈባቸው የጎጃም ደጋማ አካባቢዎች በተለይም ደጋዳሞትና ቋሪት ቀጠና እልህ አስጨራሽ ውጊያ ተደርጓል ያሉት የፋኖ የመረጃ ምንጮች በውጊያው የፋኖ ኃይሎች ያገዛዙ ጦር የከፈተውን ማጥቃት ቀልብሰው በመልሶ ማጥቃት ከፍተኛ ጉዳት አድርሰዋል ብለዋል። በተመሳሳይ በ3ኛ ቀን ያገዛዙ ዘመቻ ማዕበል የማጥቃት እንቅስቃሴ ምክንያት በተከፈተ ውጊያ በጎንደር ቀጠና የባህር ዳር ጎንደር አውራ ጎዳና የጎንደር አጼ ቴዎድሮስ ኤርፖርት በረራን ያስተጓጎለ ውጊያ መደረጉ ታውቋል። ጎንደር ከተማ ቀበሌ 18 ፈንጠራ አካባቢን ጨምሮ በጠዳ፣ ማክሰኝት፣ በለሳ፣ አዲስ ዘመንና ደራ ቀጠናዎች ከባድ ውጊያ ተደርጓል። በዚህም የብልጽግና አመራሮችን ጨምሮ በርካታ ያገዛዙ ኃይል የሞትና የአካል ጉዳት የደረሰበት እንዲሁም በርካታ ምርኮ የተቆጠረበት ድል ማስመዝገባቸውን ነው የፋኖ ኃይሎች ጨምሮ የተናገሩት። በተለይ በጎንደር ከተማ ጠዳ ክፍለ ከተማ አጼ ቴዎድሮስ ኤርፖርት ዙሪያ በነበረ ውጊያ ከ15 በላይ ያገዛዙ ኃይል ሲገደል ከ20 በላይ ደግሞ ቆስለዋል ተብሏል። በዚህ አካባቢ በነበረ ውጊያ ምክንያት የአየር በረራ ተስተጓጉሎ እንደነበረም የመረጃው ምንጮች አረጋግጠዋል። በሌላ በኩል በሰሜን ወሎ ቆቦ ግዳንና ላስታ ቀጠና ያገዛዙ ጦር በፋኖ ኃይል መልሶ ማጥቃት የተነጠቃቸውን አካባቢዎች በከባድ መሳሪያ እየደበደበ እንደሚገኝ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በበኩላቸው በቀጠናው የውጊያ የበላይነት በመውሰድ ዋና መንገዶችን ጨምሮ አካባቢውን ተቆጣጥረው እንደሚገኙ አስታውቀዋል። የአየር በረራን ያስተጓጎሉ እንዲሁም አውራ መንገዶች የተዘጉበት ውጊያ በቀጠለበት በዚህ ጊዜ በጎጃምና ጎንደር ከፍተኛ ቁጥር ያለው የፋኖ ኮማንዶ ኃይል መመረቁም ታውቋል። በዚህም በምዕራብ ጎንደር ዞን ቋራ ቀጠና ከፍተኛ ቁጥር ያለው የፋኖ ሰራዊት ለወራት የተሰጠውን ስልጠና አጠናቆ መመረቁ ሲታወቅ፣ በተመሳሳይ በምስራቅ ጎጃም ዞን ይቦቅላ ቀጠና በርካታ የፋኖ ኮማንዶዎች ለወራት የተሰጣቸውን ስልጠና አጠናቀው መመረቃቸው ታውቋል። በሌላ መረጃ
አቡነ ጴጥሮስ በ4 ኪሎ ላይ ጦርነት አወጁ። አብይን ልክ ማስገባት አለብን አሉ። ዳዊት ሆኖ ወንጭፍ የሚወረውር እንዴት ይጠፋል አሉ። የአቡነ ሉቃስ ንግግር ተደግሟል። ሰሞኑን በዝቋላ ገዳም የደረሰውን ጥቃት በማስታወስ አባታዊ ብሶታቸውን በመግለጫ አዋዝተው የተነፈሱት አቡነ ጴጥሮስ አብይን ልክ ማስገባት አለብን በማለት በ4 ኪሎ ላይ ጦርነት አውጀዋል። ኦርቶዶክስ ከሀገር እንድትጠፋ በዚህ መንግስት ተፈርዶባታል። የህዝብ ሰቆቃ የሚያስፈነድቃቸው መሪዎች አሉን። ከተማና መስሪያ ቤቶች ከኦርቶዶክሳውያን እንዲጸዱ እየተደረገ ነው የሚሉና ሌሎች ጠንከር ያሉ መልእክቶች አቡኑ አስተላልፈዋል። ይህ የአቡነ ጴጥሮስ መልእክት ከዓመት ገደማ በፊት አቡነ ሉቃስ የአውስትራሊያ ሀገረ ስብከት ሊቀ ጳጳስ በታኅሳስ ገብርኤል በዓል ላይ ካሰሙት ንግግር ጋር የሚመሳሰል ሆኗል። አቡነ ሉቃስ ባለፈው ዓመት ታኅሳስ ወር በዓመታዊ የቅዱስ ገብርኤል በዓል ላይ ባስተላለፉት መልእክት ጠቅላዩን እንደ ጎልያድ የሳሉት አቡነ ሉቃስ ዳዊት ሆኖ ወንጭፍ የሚወረውር እንዴት ይጠፋል በማለት የቤተ መንግስት ጠባቂዎች በተለይ የአብይ ጠባቂዎች አብይ ላይ ተኩሰው ታሪክ እንዲሰሩ ጭምር መቀስቀሳቸው አይዘነጋም። አቡነ ሉቃስ በዚህ ንግግራቸው በፍርድ ቤት የእስራት ውሳኔ ከተላለፈባቸው ቆይተዋል። ሆኖም እርሳቸው ሀገር ቤት ባለመምጣታቸው ተፈጻሚ አልሆነም። አሁን ደግሞ አቡነ ጴጥሮስ የእሳቸውን ንግግር የሚቀራረብ መልእክት አስተላልፈዋል። የቅዱስ ሲኖዶስ ዋና ጸሐፊ የነበሩትና በአሁኑ ሰዓት ደግሞ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ አቡነ ጴጥሮስ ከዓመት ገደማ በላይ ሀገር ቤት እንዳይገቡ ታግደው መቆየታቸው የሚታወስ ነው። ብፁዕነታቸው በተደጋጋሚ በሚሰጧቸው ሃይማኖታዊና ፖለቲካዊ ይዘት ባላቸው አስተያየቶች ከ4 ኪሎ ጋር ከበድ ያለ ጥል ውስጥ በመሰንበታቸው ተጥሎባቸው የነበረው ገደብ የተነሳላቸው ባሳለፍነው ግንቦት ወር በተካሄደው የርክበ ካህናት ስብሰባ ላይ እንዲሳተፉ ከተፈቀደ በኋላ ነው። ታዲያ ድምጻቸውን አጥፍተው የቆዩት አቡነ ጴጥሮስ ከሰዓታት በፊት ባሰራጩት የቪዲዮ መልእክት በ4 ኪሎ ላይ ጦርነት አውጀዋል። ከእንባ በቀር ምን አተረፍን በሚል ርዕስ አቡነ ጴጥሮስ ባስተላለፉት መልእክታቸው መልካም ነገር ሲመለከት የሚከፋቸው ሕዝብ ሲያዝን ግን የሚደሰቱ መሪዎች ናቸው ያሉን ሲሉ ወደ 4 ኪሎ ባለስልጣናት ጣታቸውን ቀስረዋል። በመጨረሻም ትራምፕ የተኩስ አቁም እንዲደረስ ጥረት ያደረጉ ባለበት ወቅት እስራኤል ነዋሪዎች ከሰሜን ጋዛ እንዲለቁ አዘዘች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት ያደረጉ ባለበት ወቅት እስራኤል ፍልስጤማውያን ከሰሜናዊ የጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላለፈች። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛ ከተማና በጃባሊያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡብ ወደ አልማዋሲ የባህር ዳርቻ አካባቢ እንዲሄዱ ተነግሯቸዋል። እሁድ ዕለት ከቀትር በፊት በነበሩት 24 ሰዓታት ውስጥ እስራኤል በፈጸመችው ጥቃት ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራ የጤና ሚኒስቴር አስታውቋል። በአልማዋሲ ደህንነቱ የተጠበቀ ዞን ተብሎ በሚጠራው አካባቢ በተፈጸመው ጥቃት ከተገደሉት መካከል 3ቱ ሕፃናት መሆናቸውን ወላጆቻቸው ተናግረዋል። ትራምፕ በጋዛ ስምምነት እንዲደረስና ታጋቾች እንዲለቀቁ ጥረት እያደረጉ መሆኑን ተናግረዋል። ቅዳሜ ዕለት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር አሁን ለመደራደር በሂደት ላይ መሆናቸውን በትሩዝ ሶሻል ገጻቸው ላይ ጽፈው ነበር። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ቃል አቀባይ አቪሻይ አድራይ እሁድ ዕለት እንደተናገሩት የእስራኤል ጦር በሰሜን ጋዛ አሸባሪዎችንና የሽብር መሰረተ ልማቶችን ለማጥፋት እየተንቀሳቀሰ ነው። የሕክምና ባለሙያዎችና ነዋሪዎች ለሮይተርስ እንደተናገሩት እሁድ ማለዳ በጋዛ የሚፈጸሙት የቦምብ ድብደባዎች በመጨመራቸው በርካታ ቤቶች ወድመዋል። በጋዛ ሐማስ የሚመራው የሲቪል መከላከያ ኤጀንሲ ለመገናኛ ብዙሃን እንደገለጸው እሁድ ዕለት ብቻ በትንሹ 23 ሰዎች ተገድለዋል። በደቡባዊ ጋዛ ካን ዩኒስ አቅራቢያ በሚገኘው አልማውሲ የተፈናቀሉ ሰዎች የሚኖሩበት ድንኳን ላይ የእስራኤል ጦር በፈጸመው የአየር ድብደባ 5 ሰዎች መሞታቸውን የሕክምና ባለሙያዎች ገልጸዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እንደዚህ ነበሩ። ከቆይታ በኋላ በሌሎች ጉዳዮች ተመልሰን እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።